ባህሪ ባባ ሆራይዘን በአሰቃቂ ሁኔታ ገደለው። ሴማ አሰቃቂ የመኪና አደጋ ደረሰባት። አይሴጉል የሴማን አባቱ አባባ እንደገደለው አወቀች፣ አበደች። ሳፈር ሴማን በጥፊ መታት። ሰላም ለእናንተ ይሁን የተከበራችሁ የኬ19 ድራማ ቤተሰቦች፣ እንደምን ቆያችሁኝ? ዛሬም እንደተለመደው ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሎችን ይዤላችሁ መጥቻለሁ። እናንተም እንደ ሁሉ ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ሴማ እጅግ ያልገመተችው ነገር ተፈጥሯል። የምትወደው እንደ አባቷ የምታየው ባህሪ ባባ በመጨረሻም የሥጋ አባቷ ገዳይ መሆኑን አውቃለች። ከሃዲው ባባ ላይ ሽጉጥ ትደቅንበታለች። ሳፈር ድንገት የባባ ቢሮ ሲገባ ሴማ የምታከብረው የምትወደው እንደ አባቷ የምታየው ባባ ላይ ሽጉጥ ደቅናበት ይመለከታል። የደቀነችበትን ሽጉጥ እንድታወርድ ደግሞ ደጋግሞ ቢጠይቃትም እሷ ግን በፍጹም ትላለች። እሱም ሽጉጥ አውጥቶ ያለ ርህራሄ እሷ ጭንቅላት ላይ ይደቅንባታል። ከደቂቃዎች በኋላ የጥይት ድምፅ ይሰማል። አካባቢው ጸጥ ረጭ ይላል። ሴማ የተኮሰችውን ጥይት አቅጣጫ አስቶት ግድግዳ ላይ የተሰቀለውን የባባን ፎቶ እንዲመታው አድርጎ ነበረ። ሳፈር ወዲያውም ግጥም አድርጎ የያዘችውን ሽጉጥ ይቀበላታል። ምንም ሳያመነታም በጥፊ ይሞላባታል። ሴማም አንገቷን ደፍታ ስቅስቅ ብላ ታለቅሳለች። ባባም ሳፈር እንዲወጣ ያዘውና ወደ ሴማ ጋር ሄዶ ቀና ሊያደርጋት ሲል አትንካኝ ብያለሁ። ከዚህ በኋላ ከአንተ ጋር ያለን ነገር እዚህ ጋር ያበቃለታል። ሰማኸኝ አይደል? ይኸውልሽ ሴማ፣ በማይሆን ነገር እየወቀሽኝ ነው። እውነቱን የመናገር አቅሙስ አለ? ሞራሉስ አለ? እስቲ ትክክለኛው ምላሽ ስጠኝ። እውነት ሞራሉ አለህ ወይ? እውነት የመናገሩ አቅም አለህ ወይ? ሴማ ተረጋጊ፣ ዞር በልልኝ ብላ ገፍትራው ትሄዳለች። የቤቱ ሰው ሊያረጋጋት ቢሞክርም እሷ ግን እየገፈተረቻቸው ወደ መኪናዋ ውስጥ ትገባለች። ሁሉም ይከተሏታል። ባባም ስሯ ደርሶ ሴማ እባክሽ ተረጋጊ፣ እናውራ እባክሽን፣ ሴማ እባክሽ አዳምጪኝ፣ እባክሽ እናውራ ቢሏትም ጥላቸው መኪናዋን አስነስታ ትሄዳለች። ሳፈር መኪናውን ቶሎ ይዘና፣ ቶሎ በል። ሴማ ደም እንባ እያለቀሰች እየነዳች ነው መኪናውን። ከኋላ እነ ባባ ይከተሏታል። ሴማ እየጮኸች ከሃዲ ነህ እያለች እየነዳች ነው። ከኋላ ደግሞ እነ ባባ እየተከተሏት ነው። ድንገት ሴማ እየነዳች አንድ መኪና ፊት ለፊቷ ይመጣል። እሱን ሸወድኩኝ ስትል ከአንድ ግንድ ጋር ተላትማ ጸጥ ረጭ ብላ ትቆማለች። እነ ባባ ድንገት ተጋሽታ ይመለከታሉ። ተደናግተው እየሮጡ ከመኪናቸው ወርደው ወደ እሷ ጋር ይቀርባሉ። ሴማ ደህና ናት? አይመስለኝም። ቶሎ በል ዛፈር፣ ለአምቡላንስ ደውል። በሚገርም ሁኔታ መኪናው ቢጋጭም እሷ ግን አንዳች ነገር አልሆነችም ነበረ። አያስፈልግም፣ ለአምቡላንስ መደወል አያስፈልግም። ልጄ አዳምጪኝ። ልጄን ያልከው ልጄ ነው ወይ ያልከው? ድንገት አይሴጉልና ፖይራዝ በዛ ጋር ሲያልፉ ያዩዋችኋል። ተደናግጠው ይወርዱና ይቀርቧችኋል። አባዬ ምን ተፈጥሮ ነው? ሳፈር ምን ተፈጥሮ ነው? ደህና ነኝ። እንዴ ሴማ ያለችበትን እያያችሁ አይደል እንዴ? ለምን አምቡላንስ አጠሩም? አይ ደህና ነኝ። ሳፈር ደውል እስቲ፣ ቶሎ በል ደውል ብሎም ባባ ሳፈርን ሲያዘው ሴማም ያንተን ድምፅ መስማት አልፈልግም። ምን ተፈጥሮ ነው አባዬ? ምን ሆና ነው? አይ ምንም ችግር የለም። ለልጅህ እውነታውን ንገራት እንጂ ያደረከውን ነገር ሁሉ ንገራት እንጂ።
እንደ ልጄ የማያት የሴማን አባት ገድዬዋለሁ ብለህ ንገራት እንጂ። አይሴጉል ክው ትላለች። ባባ አንገቱን ይደፋል። ሴማ አዳምጪኝ፣ አሁን ይህንን የምናወራበት ሰዓት አይደለም። አባዬ ሴማ ምን እያለች ነው? መልስልኝ እንጂ ንገራት እንጂ ንገራት። ሴማ እባክሽ ተረጋጊ። አባዬ ሴማ የምትናገረው ነገር ውሸት እንደሆነ ንገረኝ እባክህ፣ ውሸት ነው በለኝ። አይሴጉል ተረጋጊ ባክሽ። ቆይ ሴማ እውነቱ ንገሪኝ፣ ምን ተፈጥሮ ነው? ሴማ ነይ እንሂድ፣ ነይ። ቆይ ሴማ አንድ አዳምጪኝ፣ ቆይ። አይሴጉል ለያዥ ለገናዥ ታስቸግራለች። በአባቷ ተግባር እጅግ በጣም ታፍራለች። ሁሉም በባባ በኩል ያሉ ሰዎች በሙሉ የሴማን አባት ባባ እንደገደለው ያውቃሉ። ንጋት ላይ የፖይራዝ የቀድሞ ሚስት ተቀምጣ የፎቶ አልበም ታገላብጣለች። ከፖይራዝ ጋር ሲጋቡ፣ ሲፈራረሙ፣ ሲሳሰሙ ያለውን ፎቶግራፍ በተመስጦ እያየች ነው። እማዬ ምን እያደረግሽ ነው? ኦ ከአባዬ ጋር እዚህ ጋር ምን እያደረጋችሁ ነበረ? ለልጁ ሁሉንም ነገር ታሳይዋለች። የፖይራዝ ፍቅር እንዳልወጣላት ፊቷ ያሳብቅባታል። አንድ ልቧን ትርክክ የሚያደርግ ጥያቄ ከልጇ ይደርሳታል። እማዬ አሁንም አባዬን ትወጂዋለሽ? አፏ ይተሳስራል። ጥያቄውን እንደምንም ብላ ታስቀይስበታለች። በዚህ ሰዓት ሁኔታውን የሲናን አያት እየተመለከተ ነበረ። ባለቤቱንም ጠርቶ ነይ። ምን ተፈጠረ ደግሞ? ይህቺ ልጅ የሆነ ነገር እያሴረች ነው። የሆነ ነገር እየተሰማት ነው። የፖይራዝን ስም ደጋግማ እየጠራች ነው። የሆነ ነገር እንዳለ ይሰማኛል። ፈጣሪ ይቅር ይበል። ምን እያልክ ነው ደግሞ? የሰርጋቸውን ፎቶ ተደብቃ እየተመለከተች ነበረ። ከዚያም ልጁም ሲመጣ ለልጁ ማሳየችው። ምን እያልክ ነው? ሁለቱም በምክክር የሆነ ነገር ለማድረግ ይወስናሉ። አመሻሽ ላይ ክፉ ሰው አይሞትም እንዲሉ ዛፈር ከዛ ሁሉ የጥይት እሩምታ ተርፎ ቤቱ ገብቷል። ክፋቱን አደገኝነቱን ያወቀችው አይሴጉል ለሆነ ዕቅድ ወደ ቤቱ ትመጣለች። በሩ ላይ ፖይራዝ ነበረ። ዓላማቸውም አይሴጉል ወደ ውስጥ ገብታ በወሬ ጠምዳ እንድትይዛቸው፣ ፖይራዝም በጀርባ በኩል ገብቶ አንዳንድ መረጃዎችን ለመሰብሰብ የታቀደ ኃይለኛ ሴራ ነበረ። አይሴጉልም ምንም እንደማያውቅ ገብታ የዛፈርን ልጅ ሰላም ብላ ሁሉንም ሰላም ብላቸው ትቀምጣለች። በወሬም ዛፈርን ትይዘዋለች። ፖይራዝም ተደብቆ አንዳንድ መረጃዎችን እየሰበሰበ ነበረ። አይሴጉል በስልኳ መልእክት ለፖይራዝ ትልክለታለች፣ ቶሎ ውጣ። እሱም መልእክቷን ይመለከትና አጠገቡ የዋና ገንዳ ነበረ። ውሃ ውስጥ ገብቶ ድምፁን ያጠፋል። ሳይሽ ጥሩ አይነት ስሜት ላይ አይደለሽም። ምን ሆነሽ ነው? ቆይ ስለ ጓደኛዬ መጥፎ ነገር ሰምቼ ነው። ፖይራዝ እዛ ገንዳ ውስጥ እንደተደበቀ ነው። ያም ጠባቂ መድኃኒት ወስዶ እስኪወጣ ድረስ ድምፁን አጥፍቶ ትንፋሹን ውጦ ውሃ ውስጥ እንደተዘፈቀ ነው። ያ ጠባቂ እንደወጣለት ወጥቶ በኃይለኛው ይተነፍሳል። በቃ ጨርሻለሁ እንሂድ የሚል መልእክት ለሷ ይልክላታል። እሷም በቃ እንግዲህ ልሂድ። ውጪ ላይ ቆሞ ፖይራዝ እየጠበቃት ነበረ። ነይ ግቢ። እንዴ ምን ሆነ ነው የበሰበስከው? ቆንጆ የሆነ የፍቅር ጊዜ እያሳለፍኩ ነበረ አልመስልም እንዴ? በፍርሃት ሞቼ ነበር እኮ። አይሴጉል እንሂድ በቃ። አመሻሽ ላይ የፖይራዝ የቀድሞ ሚስት የፖይራዝ ቤት መታ ታንኳኳለች። አይሴጉልም ትከፍትላታለች። እንዴት አመሸሽ? ፖይራዝ ግን ቤት የለም። እንደሌላ አውቃለሁ። ከአንቺ ጋር ለማውራት ነው የመጣሁት። መግባት እችላለሁ? እሺ ግቢ። ፖይራዝ የት ሄዶ ነው? ጉዳይ አለው። ከልጄ ጋር ልንመጣ ነበር ግን ምን? ልጄ ስነ ምግባሩ እንዲበላሽ ስላልፈለግኩኝ ይዤው አልመጣሁም። ጥሩ። ስለ አባትሽ የማታውቂያቸው ብዙ ነገሮች አሉ ማለት። አሁን ተናግሬ ልብሽን መስበር አልፈልግም። ፖይራዝ ጨርሻለሁ፣ መጣሁ።
የቀድሞዋ ሚስት መታለች። ሁለቱ መካከል የቃላት ጦርነት ይጀምራል። በዚህ ሰዓት ፖይራዝ ወደ እነሱ ጋር ይመጣል። ለምን በዚህ ሰዓት መጣሽ? ላውራክ ነበረ። አይሴጉል እንዲያወሩ ጥላቸው ልትወጣ ስትል ይዞ ያስቀምጣታል። ለዚህች ልጅ ብለህ ልጅህን እየሰዋህ ነው አደለ? ስለዚህች ልጅ ስታወሪ እየተጠነቀቅሽ፣ ያለበለዚያ ግን ልብሽን ነው የምሰብረው ብሎም በጣም ያቀላታል፣ ያዋርዳታል። ሁለታችሁም የእጃችሁን ታገኛላችሁ። እሺ የእጃችሁን ታገኛላችሁ። እኔ ልጁን ጥዬ ከዚህ ሀገር እሄዳለሁ። ሁለታችሁም የእጃችሁን ታገኛላችሁ ብላ ጥላቸው ትወጣለች። ከሞት የተረፈው ዛፈር የሴማን ጉድ ሰምቶ የሴማ ቤት በር አካባቢ መጥቶ ነበረ። ስለ ጉዳዩ ላወራሽ ነበር የመጣሁትኝ። ጊዜ ያለሽ? ስለምን ጉዳይ? ስለደረሰብሽ አሳዛኝ። በጣም አዝናለሁ። አሁን ሁለታችንም የጋራ ጠላት አለን። ማን ነው ደግሞ የጋራ ጠላታችን? እሱን ታውቂዋለሽ። አይሴጉል ድንገት ወደ ሴማ ጋር ስትመጣ በር ላይ ሴማና ዛፈር ሲያወሩ ትመለከታለች። ደንግጣም ተደብቃ ትመለከታቸዋለች። ነገሩ ግራ ጋብቷታል። ሴማና ዛፈር አንድ ላይ ሆኖ ሲያወሩ ማመን ከብዷት ነበረ። ሴማም ዛፈርን ይቅርታ አድርግልኝ፣ ካንተ ጋር ምንም አይነት ግንኙነት የለኝም። ቆይ አስፈላጊ የሆነ ነገር አለ። መኪናችን ውስጥ ግቢ። ይሄንን ማመን አልችልም። ሴማ ብላ ወዲያውኑ ለፖይራዝ ትደውልለታለች። ፖይራዝ በባባ ቡድኖች አንድ አጠራጣሪ ነገር ተመልክተውበት የሆነ መጋዘን ውስጥ አምጥተውታል። ስልኩ ሲጠራ ዛፈርም ወዲያው ተቀብሎ ያየዋል። ባባ አይሴጉል ናት የምትደውልለት፣ ዝጋባት። ፖይራዝ እባክህ አንሳው፣ ስልኩን አንሳው። ፖይራዝ እጁን የፍጥኝ አስረው የእንጨት መቁረጫ ላይ ያስተኙታል። ሊገድሉት ወስነዋል። ባባም ይሁልህ ጥያቄ ጠይቃለሁ፣ እውነቱን ብቻ ትነግረኛለህ። ገባህ አይደል? ለማን ነው የምትሰራው? ለፖሊስ ነው ወይስ ለዛ ለደደብ ለዛፈር ነው? ንገረኝ። እኔ ካንተ ውጪ ለማንም አልሰራም። በአይኑ እንዲገድሉ ትዕዛዝ ይሰጣል። ባባ አዳምጠኝ፣ እኔ ካንተ ውጪ ለማንም አልሰራም እያልኩ እኮ ነው። ባባ አዳምጠኝ። ወደ እንጨት መቆራረጫው ያስጠጉታል። እውነቱን ትናገራለህ ወይስ አትናገርም? አዳምጠኝ ባባ፣ እኔ ካንተ ውጪ ከማንም ጋር እየሰራው አይደለም። እኔ ሌላ ነገር እያጣራው ነው። አዳምጠኝ ባባ፣ እባክህ አዳምጠኝ እያለ ይጮሃል። ማንም ሊሰማው አልቻለም ነበረ። ባባ በእንጨት መቆራረጫ ቆራርጦ ሊገድለው ወስኗል። ፖይራዝ ወደ መጋዙ እየተጠጋ ነው። መጋዙ አጠገቡ ይደርሳል። ባባ አዳምጠኝ፣ ባባ እያለ ቦታውን በጩኸት ያናውጠዋል።